ተመልካቾቼ እንዴት ናችሁልኝ? ዛሬም እንደሁል ጊዜው በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ ይዤላችሁ የቀረብኩትኝ እንደዚህ በጣም ቆንጆ ያማረ ቆንጆ ሆኖ የተዘጋጀ የበርበሬ አዘገጃጀት ይዤላችሁ ቀርቤያለሁ። ተወዱታላችሁ ብዬ ተስፋ አድርጋለሁ። ከወደዳችሁት ላይክ፣ ሼር አድርጉት። እንግዲህ ያው የጎደለ ነገር ካለ ደግሞ እናንተ ይሄን ብታረጊ እንደዚህ ቢሆን ጥሩ ብላችሁ ከስር ጻፉልኝ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አመሰግናለሁ። ተመልካቾቼ በርበሬውን ለመደለስ የሚያስፈልገኝን እዚህ ጋር አዘጋጅቻለሁ። ነጭ ሽንኩርት፣ የስጋ መጥበሻ ቅጠል፣ ቀይ ሽንኩርት፣ ዝንጅብል እና የምጠቀመው በርበሬ ይሄንን ይመስላል። ከቱርክ ሱቅ ውስጥ ነው የገዛሁትኝ። ታጥቦ ተወቅጦ እንደዚህ ተዘጋጅቶ የሚሸጥ ነው። እሱን ነው የምጠቀመው። እዚህ ጋር ደግሞ ብርዝ አለኝ። እንግዲህ አሁን እነዚህን ከታትፌ ተመልሼ እመጣለሁ። ተመልካቾቼ ይኸው እንግዲህ በዚህ መልኩ እንደዚህ ከታትፌ መጥቻለሁ። ሽንኩርቶቼ እና በርበሬው ደግሞ ይህንን ይመስላል። እንደዚህ ሳህን ላይ ዘርግፌ እንድታዩት ይህን ይመስላል። በጣም ቆንጆ ሆኖ ነው ተወቅጦ የተዘጋጀ። ከለሩም በጣም ቆንጆ ነው። አሁን ሁሉንም እዚህ ውስጥ ከትቼ እጨዋለሁ። አንድ ላይ የማይዝልኝ ከሆነ ደግሞ ያው ግማሽ ግማሽን ማድረግ እችላለሁ። ከሁሉ ብዙ ይመስለኛል። ለ1 ኪሎ ነው ያዘጋጀሁት። እንግዲህ እዚህ ግማሽ ግማሽን እየቀነስኩ 2 ጊዜ አደርገዋለሁ። ከዛም በርዜንም እንደዛ ግማሹ አድርጌ እንግዲህ ያው ድምፁ እንዳይጮህባችሁ አጠፋዋለሁ። ይሄው እንግዲህ በዚህ መልኩ እንደዚህ ፈጭቼዋለሁ። አሁን ምን አድርጋለሁ? ይሄ ሳህኔ በጣም ትንሽ ስለሆነ ስለማይዝልኝ እዚህ ጋር ሌላ ሳህን አለኝ። እሱ ላይ ገለብጠዋለሁ በርበሬው። ከዛም እዚህ ጋር ያዘጋጀሁትን ይሄን መደለሻውን ውስጥ ጨምረዋለሁ። በማንኪያ በደንብ አድርጌ ለውሰዋለሁ። ማሽን ውስጥ መክተት አያስፈልገኝም። በርበሬው የተወቀጠ ስለሆነ ምንም አያስፈልገኝ። ቅመሙ ብቻ ነው የሚያስፈልገው። አሁን የቀረኝን ጨምሬ እንደዛው እጨዋለሁ። የቀረውንም ብርዝ ሁሉንም እንደዚህ ጨምሬዋለሁ። ይሄኛውን በዚህ መልኩ እንደዚህ ተፈጭቷል። በጣም ቆንጆ በርበሬ ነው የሚወጣው። እንደዚህ ጥሩ በቂ ከሆነ ቅመሙ ያፍጥልናል። በርበሬያችን በጣም ጥሩ ቃናው ራሱ ቆንጆ በርበሬ ነው የሚሆነው። ሲቀመካልኝ ይሄው ይመስላል። እንግዲህ ያው እንደነገርኳችሁ በርበሬውን ምንም እንትን አድርጎ መፍጨት አያስፈልገውም። ኦልሬዲ የደቀቀ ስለሆነ ብለን እንደዚህ ልውስውስ አድርገን እስር አድርገን ለ2 ቀንም ሆነ ለ3 ቀን እናስቀምጠዋለን በደንብ እስከሚብላላ። ከዚህ ላይ ካስፈለገን ደግሞ ያው የድል ፍትፍት አለ በእንጀራ እሱንም ከዚህ መስራት ይቻላል። ያው ሁላችንም ሀገር ቤት እናስታውሳለን የድል ፍትፍት በርበሬ ሲወቀጥ
ከዛ ላይ እንቀምሳለን። በጣም ነው ደስ የሚለው። ሽታ በቃ አሁን ካሁኑ ራሱ ምን እንደሚል አታምኑ። ይሄው እንግዲህ እንደምታዩት በዚህ መልኩ በደንብ አድርጌ ለዋውሻዋለሁ። ይሄንን ይመስላል። አሁን ይሄንን በደንብ አድርጌ ስራ አድርገውና ለ3 ቀን አስቀምጠዋለሁ ማለት ነው፣ ቆንጆ እንዲሆንልኝ። አሁን እኔ ያለሁበት ጋር አየሩ ቀዝቃዛ ስለሆነ ቆንጆ እንዲሆን በደንብ አድርጌ እንደዚህ ሸፋፍኜ ለ3 ቀን አቆየዋለሁ። ከዛ እንግዲህ ያው ከ3 ቀን በኋላ ተመልሼ ያሳያችኋለሁ ምን እንደሚመስል። እስከዛ ሰላም ቆዩ። ተመልካቾቼ ይሄው እንግዲህ ከ3 ቀን በኋላ በርበሬን አውጥቼ እንደዚህ ባልኮን ላይ ዘርሬዋለሁ። ብዙም ፀሐይ የለም። ትንሽ እንደዚህ ለቀቅ ካደረገ በኋላ በኦቨን ነው የማደርቀው፣ ክረምት ስለሆነ ብያቸዋለሁ። እንግዲህ በዚህ መልኩ እንደዚህ አስጥቸዋለሁ። ተመልካቾቼ ይሄው እንግዲህ በርበሬው በዚህ መልኩ ደርቆ አውጥቸዋለሁ። በጣም ቆንጆ ሆኖ ደርቆልኛል። ሽታውም ልነግራችሁ አልችልም። አሁን እንግዲህ ይብረድና ደግሞ ቅመሙን ቀምሜ ያው አብረን እንፈጨዋለን ማለት ነው። እስከሚበርድ እንደዚህ ዘረር አድርጌ እተወዋለሁ። ተመልካቾቼ ይሄው እንግዲህ ለ1 ኪሎ በርበሬ ያዘጋጀሁት ቅመማ ቅመሞች እዚህ ጋር አለ። ድንብላል 3 የሾርባ ማንኪያ፣ ቅርንፉድ 2 የሾርባ ማንኪያ፣ ቀረፋ ያው እንደምታዩት፣ ጥቁር አዝሙድ 3 የሾርባ ማንኪያ፣ በሶ ብላ የደረቀው 3 የሾርባ ማንኪያ፣ ጨው 3 የሾርባ ማንኪያ፣ ነጭ አዝሙድ 3 የሾርባ ማንኪያ፣ የመጥበሻ ቅጠሉ የተፈጨው እሱ ስለሌለኝ እኔ የተፈጨውን ነው ቤት ያለኝ ነው የምጠቀመው። እሱንም እንደዛ 3 የሾርባ ማንኪያ፣ ኮረሪማ፣ ቁንዶ በርበሬ 3 የሾርባ ማንኪያ፣ እሱንም ያው ቤት ያለኝ ነው የተጠቀምኩት። አብሽ 2 የሾርባ ማንኪያ። እነዚህ ናቸው። አሁን እንግዲህ እንዴት አድርጌ እንደምቀማምን አብረን እናያለን። ቅመሞቼን እንግዲህ ትንሽ ሞቅ ሞቅ አደርጋቸዋለሁ። በመጀመሪያ ግን አብሹን በደንብ መታመስ ስላለበት ለብቻው እሱን አምሰዋለሁ። አብሼን እንግዲህ በዚህ መልኩ ገባ አድርጌ ትንሽ ቆልቼዋለሁ። ይበቃዋል። እዚህ ጋር ሳህን አለ፣ ሳህኔ ላይ አድርጋለሁ። ሌሎቹን ግን ያው ሞቅ ሞቅ ነው የማደርገው፣ ምክንያቱም ያው ብዙ ያስፈልጋቸው ሁሉም ባንድ ላይ። በሶ ብላው ነው ጨውንም አድርገዋለሁ። ሞቅ ነው የማደርገው እንዳልኳችሁ። በዚህ መልኩ ይበቃዋል። ሳህን ላይ ዘረግፈዋለሁ። ከዛ ደግሞ ቀረፋውንና ቅርንፉዱንም አብሬ
ሞቅ ሞቅ አድርገዋለሁ። እነዚህን ያው ምንም አላደርጋቸውም፣ ቀጥታ ነው የምጠቀመው። ይህን ይመስላል። ይሄው እንግዲህ ይሄን በዚህ መልኩ ደርሷል፣ ይበቃዋል። አንድ ላይ ተጠቅመውና አሁን ይሄ የተወቀጠ ነው አውቃለሁ፣ ግን ጣዕም እንዲኖረው አብሬ ሁሉንም እንደዚህ አዋህደዋለሁ። ቁንዶ በርበሬውና የሮዝመሪ ፓውደር ይሄን እንዳለ እዚህ በርበሬ ላይ በደንብ አድርጌ ለብሰዋለሁ። ዋው ሽታው እንዴት ደስ ይላል መሰላችሁ! በደንብ አድርጌ ሁሉም ጋር ቅመሙ እንዲዳረስ ለዋውሽ እንግዲህ አሁን ወደ መፍጨት ነው ማለት ነው።
ተመልካቾቼ ይኸው እንግዲህ አዘጋጀሁት በርበሬ በዚህ መልኩ አቅርቤዋለሁ። በጣም ነው የሚያምረው፣ ቀለሙም ደስ ይላል። ሽታው ልነግራችሁ አልችልም፣ በጣም ደስ የሚል ሽታ አለው። ይህንን ይመስላል እንግዲህ ለኔ ስለጠቀመኝ እናንተም ከጠቀማችሁ ብዬ በዚህ መልኩ ይዤ ቀርቤያለሁ። ከወደዳችሁት ላይክ፣ ሼር አድርጉት። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። ቻው